የምስራች ድምጽ ነው። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ፈሪሳውያን ወደ ኢየሱስ ክርስቶስ ቀርበው ሰው ሚስቱን ሊፈታ ተፈቅዶለታልን ብለው ሊፈትኑት የጠየቁትን ጥያቄ እርሱም በምን አይነት መልኩ እንደመለሰላቸው ስንመለከት ነበር። ወገኖቼ ሰው በዚህን ሰዓት በዛሬውም ዘመን ይሁን ባለፈውም ጊዜ ቢሆን መጠየቅ አስቀድሞ የሚነሳው ወይም ደግሞ ተሽቀዳድሞ የሚጠይቀው ስለ ፍቺ ሳይሆን ስለ ጋብቻ ነው። እገሊትን እንዴት አድርጌ ያገባታለሁ? ሽማግሌዎችን ብልክ ወላጆቿ እሺ ይሉኛልን? ወይንም ደግሞ ልጅቱና ልጁ የሚግባቡ ከሆነ እንደ ዘመኑ ደግሞ የሚገናኙ በየስፍራውም የሚተዋወቁ ከሆነ ስለ ጋብቻቸው ያስባሉ፣ ያቅዳሉ፣ ይወጥናሉ እንጂ መቼ እንደሚፋቱ ፈጽሞ አስቀድመው አያስቡም፣ አይወጥኑም፣ አያቅዱም። አዎ እግዚአብሔር ስለዚህ ነገር ደግሞ እንድናስብበት በዚህችም ምሽት አስቀድሞ ይህንን ከፊት ለፊታችን አድርጓል። ስለዚህም እግዚአብሔር በዚህ ክፍል የምንመለከተውን ነገር በጣም አስፈላጊ ነገር አድርጎ አቅርቦታል። ኢየሱስ ክርስቶስ ከፈሪሳውያን ጋር ስለ ጋብቻ መነጋገሩ በጣም ለእኔም ለእናንተም ትምህርት ሆኖ እንዲቀርብ ሆኗል። ነገሩን እንዴት እንደያዘው ልብ በሉና ተመልከቱ። እግዚአብሔር ፍቺን የፈቀደው ከኀጢአት የተነሣ እንደሆነም ይነግራቸዋል። ይህንኑ በተመለከተ በዛሬው ምሽት ቀጣይ አድርገን ከቁጥር 5 በመነሳት እንመለከታለን እና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ የማርቆስ ወንጌል ምዕራፍ 10 ከቁጥር 5 እስከ 9 ያለውን ተመልከቱ። ኢየሱስም መልሶ እንዲህ አላቸው፣ ስለ ልባችሁ ጥንካሬ ይህችን ትእዛዝ ጻፈላችሁ። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው ይላል ጌታ ኢየሱስ። በዚህ ስፍራ የሚናገረው ኀጢአት ወደ ዓለም ከመግባቱ በፊት በእግዚአብሔር ዘንድ ስለነበረው ሐሳብ ነው። መፋታት በዚያን ጊዜ በእግዚአብሔር ሐሳብ ውስጥ አልነበረም። ልብ በሉ፣ እግዚአብሔር ያለ አንዳች ምክንያት ይህንን ቃል ወደ እኔና ወደ እናንተ ቤት አላመጣም። አዎ መፋታት በዚያን ጊዜ በእግዚአብሔር ሐሳብ ውስጥ አልነበረም። እርሱ ለሰው ልጅ ሁሉ የተሻለና በጎ ሐሳብ ነበረው። በተመሳሳይ ሁኔታ ነፍስ ማጥፋት በእግዚአብሔር ሐሳብ ውስጥ ያልነበረ ነገር ነው። ነገር ግን ብዙ ነፍሰ ገዳዮች ምሕረትን አግኝተዋል። መፋታትም ኀጢአት ነው። የእግዚአብሔር ምሕረት ከኀጢአት ሁሉ በላይ ስለሆነ የተፋቱም ሰዎች ምሕረትን የሚያገኙበት መንገድ አለ። በዚህ ክፍል ጌታ ኢየሱስ የሚናገረው ጋብቻ በወላጆችና በልጆች መካከል ካለው ኅብረት የበለጠ ጠንካራ መተሳሰር እንደሆነ ነው። ልጅነቱ ሊካድ፣ ጋብቻም ከታማኝነት መጉደል የተነሳ ሊፈርስ ይችላል። ጌታ ኢየሱስ እዚህ ላይ ሊያስገነዝብ የፈለገው ጋብቻን እግዚአብሔር እንደ ሠራው ነው። እግዚአብሔር ሁለቱን በአንድ ላይ ያጣምራቸዋል። ይህ አስቀድሞ በእግዚአብሔር ዘንድ የነበረ ሐሳብ ነው። ይህንን የእግዚአብሔርን ሐሳብ የሚጻረር ሁሉ ኀጢአት ነው ወገኖቼ። ከቁጥር 10 እስከ 12 በቤትም ደግሞ ደቀ መዛሙርቱ ስለዚህ ነገር ጠየቁት። እርሱም ሚስቱን ፈቶ ሌላ የሚያገባ ሁሉ በእርሷ ላይ ያመነዝራል፣ እርሷም ባሏን ፈታ ሌላ ብታገባ ታመነዝራለች አላቸው ይላል። በእግዚአብሔር ቃል ውስጥ ወገኖቼ መፋታትን በተመለከተ ከተሰጡት ከባድ መመሪያዎች ውስጥ ይህ ጥቅስ አንዱ ነው። ለመሆኑ እንዴት ይተረጎማል ብላችሁ ትጠይቁኝ ይሆናል። ይህንን መመሪያ ለማብራራት ስለ ፍቺ የሚናገሩት ጥቅሶች ሁሉ አንድ ላይ መታየት አለባቸው። በማቴዎስ ወንጌል ውስጥ ፍቺን በተመለከተ የተሰጠው መመሪያ ምንዝርናን የፍቺ ምክንያት ሊሆን እንደሚችል ይጠቅሳል። ማርቆስ ይህንን ያልጠቀሰበት ምክንያት ምንድነው ትሉኝ ይሆናል። መልካም፣
ማርቆስ ወንጌሉን የጻፈው ለሮማውያን ነበረ ብለናል። ሮማውያን ደግሞ ስለ ሙሴ ሕግ የሚያውቁት ነገር የለም። ማቴዎስ ግን የሙሴን ሕግ ጠንቅቀው ለሚያውቁት ለእስራኤላውያን ነበር የጻፈው። ስለዚህ ጥቅሱን በምናብራራበት ጊዜ ይህ ነገር በግምት ውስጥ ሊገባ ይገባል። በሮሜ ምዕራፍ 7 ቁጥር 2 በሮሜ ምዕራፍ 7 ቁጥር 2 የተጠቀሰው ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች የሚለው ጥቅስ ለፍቺ የሚጠቀስ አይደለም ወገኖቼ፣ አንሳሳት። ይህ በሮሜ ምዕራፍ 7 ቁጥር 2 ላይ የተጠቀሰውን ወስደን ለፍቺ ባንጠቀምበት መልካም ነው። በዚህ ጥቅስ ጳውሎስ ለመግለጽ የሚፈልገው አንዲት ሴት ባሏ በሕይወት እስካለ ድረስ በትዳር የታሰረች መሆኗንና ሊለያያቸው የሚችለው ሞት ብቻ መሆኑን ለመጥቀስ ሊያስተምርም ፈልጎ ነው። ይህም ከሙሴ ሕግ ጋር የሚስማማ ሐሳብ ነው። ይህንን የሙሴ ሕግ የሚተላለፉ ባልና ሚስት በዘዳግም ምዕራፍ 22 ከቁጥር 22 እስከ 4 እንደተገለጸው በኦሪት ዘዳግም ምዕራፍ 22 ከቁጥር 22 እስከ 4 እንደተገለጸው በድንጋይ ተወግረው ይሞታሉ። ዛሬ እኛ ሰዎችን ወይም የተፋቱትን በድንጋይ አንወግርም። እንደዚያ ቢሆንማ ኖሮ የሚወገሩት ሰዎች ቁጥር እጅግ ብዙ ይሆን ነበረ ወገኖቼ። በሙሴ ሕግ እምነት በማጉደል ያመነዘረው ክፍል ማለትም ባል ወይም ሚስት ሲቀጣ፣ የተበደለው ግን ሌላ ለማግባት ነፃ ነው። የእግዚአብሔር ቃል ለፍቺ ምክንያት የሚያደርገው አለመታመንን ወይም ምንዝርናን ነው። ዛሬ አባወራዎች ሆይ ለትዳራችሁ የታመናችሁ ናችሁን? እማወራዎች ሆይ ለትዳራችሁ ለባላችሁ የታመናችሁ ናችሁን? እግዚአብሔር ሁላችንንም ይጠብቅን። ስለ ፍቺ የተሰጠው ማብራሪያና ስለ ሕፃናቱ መባረክ በሁለቱም ወንጌል ማለትም በማቴዎስና በማርቆስ ውስጥ ተጠቅሷል። ይህንን ስናስተውል እግዚአብሔር ሊያስተምረን የሚፈልገው ነገር እንዳለ እናያለን። ሕፃን የጋብቻ ንጹሕ ውጤት ነው። ልብ በሉ፣ ሕፃናት የጋብቻ ንጹሕ ውጤት ናቸው። መፋታት ደግሞ በአንጻሩ በሕፃናት ላይ መከራን የሚያመጣ እጅግ መጥፎ ነገር ነው። ዛሬ ከፈረሰ ትዳር የተነሳ የተበተኑና በየመንገዱ የሚያድሩ ወይም ጎዳና ተዳዳሪ የሆኑ ልጆችን ማየት እጅግ የሚያሳዝን ነገር ሆኗል። ይህ በአጋጣሚ የሆነ ነገር አይደለም፣ የትዳር መፍረስ ውጤት ነው እንጂ ወገኖቼ። ከቁጥር 13 እስከ 16 ያለውን ተመልከቱ። እንዲዳስሳቸውም ሕፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ያመጧቸውን ገሠጿቸው። ኢየሱስ ግን አይቶ ተቈጣና ሕፃናትን ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። አቀፋቸውም፣ እጁንም ጭኖ ባረካቸው ይላል። ልጆች ወደ ክርስቶስ ለመምጣት የግድ ትልቅ እንዲሆኑ አይጠበቅባቸውም። ልብ በሉ፣ ሕፃናት ወደ ክርስቶስ ለመምጣት የግድ ትልቅ እንዲሆኑ አይጠበቅባቸውም። ወደ ክርስቶስ መጥተው ከእርሱ በረከትን ያገኙ ሕፃናት ባደጉና በተማሩ ጊዜ ክርስቶስን ለመከተል በግላቸው ውሳኔ ሊያደርጉ ይችላሉ። ጌታ ኢየሱስ ታላላቅ ሰዎች እንደ ሕፃናት ቢሆኑ እንዴት ጥሩ እንደሚሆን ይናገራል። ዛሬ ስለ ሰዎች ማደግና መብሰል በእውቀትም እየደረጁ መምጣታቸውን እንሰማለን። ነገር ግን እድገታቸውና በእውቀት መብሰላቸው ወዴት እየመራቸው ነው ብለን ጠይቀንስ እናውቃለንን? ጌታ ኢየሱስ እንዳለው እንደ ሕፃን ራሳቸውን ዝቅ በማድረግ ለእግዚአብሔር ክብር ካልተገዙ የእነርሱ ዕውቀት ከንቱ ነው ወገኖቼ። ስለሆነም ዛሬ ማንኛውም አውቃለሁ የሚል ሰው በትሕትና ወደ ጌታ በመቅረብ በእግዚአብሔር ሊያምን ይገባል። ጌታ ኢየሱስ ሕፃናትን በክንዱ ተሸክሞ እጁንም ጭኖ ባረካቸው ይላል። ከአሁን በፊት እነዚህን ሕፃናት እንጂ ሌላ ማንንም በክንዱ እንደ ተሸከመ አልተጻፍም። እዚህ ላይ አስተውሉ። እስካሁን በተማርነው ትምህርት ውስጥ ጌታ ኢየሱስ እነዚህን ሕፃናት እንጂ ሌላ ማንንም በክንዱ አልተሸከመም
ይህንንም አላነበብንም። የተቀበላቸውን ሕፃናትን ወደ ደረቱ አስጠግቶ አቀፋቸው፣ ፍቅሩንም ገለጸላቸው፣ ባረካቸውም። ስለዚህ ወገኖቼ እርሱ የተቀበላቸውና የባረካቸው ሕፃናት በሕፃንነታቸው ቢሞቱ እንኳን በቀጥታ ወደ እርሱ እንደሚሄዱ እኔ አበበ አምናለሁ። ከቁጥር 17 እስከ 18 ያለውን ተመልከቱ። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለ ምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው ይላል። በዚህ ሰው በቁሳቁስ በሚታመንበት ዘመን የዚህ ባለጠጋ ሰው ከጌታ ኢየሱስ ክርስቶስ ጋር መገናኘቱና ጌታም ስለ ብልጥግና የሰጠው ትምህርት ከሕይወታችን ጋር ልናዛምደው የምንችለው ታላቅ ቁም ነገር ነው። ማቴዎስ ይህ ሰው ወጣት እንደሆነ ይነግረናል። በሕግ ለሚገዛ ሰው ይህን አይነቱን ጥያቄ መጠየቁ የተለመደ ነው። ከሙሴ ሕግ በታች የሚተዳደር ሰው ስለሆነ መንግሥተ ሰማያትን ለመውረስ ምን ማድረግ እንዳለበት ጠየቀ። ጌታ ኢየሱስ ይህን ወጣት ጥቂት እንዲያስብ አደረገው። ስለ ምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም በማለት ምን ብሎ እንደ ጠራው እንዲያስብ ጠየቀው። ኢየሱስን ቸር ብሎ ከጠራው ከአንዱ ከእግዚአብሔር በቀር ቸር የለምና፣ ስለዚህ ኢየሱስ እግዚአብሔር ነው። ቀጥሎ ጌታ ኢየሱስ ለወጣቱ ሲመልስለት ከ10ቱ ትእዛዛት ከሁለተኛው ክፍል በመጥቀስ እንዲህ አለው። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትህንና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው ሲል ይናገራል። ቁጥር 19ና 20ን መመልከት ይቻላል። የሙሴ ሕግ ማለትም ከ10ቱ ትእዛዛት የመጀመሪያው ክፍል ሰው ከእግዚአብሔር ጋር ስለሚኖረው ኅብረት የሚመለከት ሲሆን ሁለተኛው ክፍል ደግሞ በሰዎች መካከል ስለሚኖረው ግንኙነት የሚያመለክት ነው። ጌታ ኢየሱስ ለሰውየው የመለሰለት ከእግዚአብሔር ጋር ስላለው ግንኙነት ሳይሆን ከሰዎች ጋር ስላለው ግንኙነት ነበረ። ሰውየውም የትእዛዛቱን ሁለተኛ ክፍል ከሕፃንነቱ ጀምሮ እንደጠበቀ ተናገረ። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሸጠ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነ ሄደ ይለናል። ጌታ ኢየሱስ ሰውየውን አንድ ነገር ጎደለ አለው። ያ ነገር ምን ነበረ? ያ ነገር ወገኖቼ እርሱ ከእግዚአብሔር ጋር ያለው ግንኙነት ነበረ። ከእግዚአብሔር ጋር ላለው ግንኙነት እንቅፋት የሆነበት ነገር ብልጥግናው ነበረ። ጌታ ኢየሱስ ከዚህ ብልጥግናው ተላቆ ወደ እርሱ እንዲመጣና እንዲከተለው ሰውየውን ጋበዘው። ይህ ሰው ጌታን ቢከተል ምን ይጠብቀው ነበር ትሉ ይሆናል። አዎ በዚያን ጊዜ ጌታ ኢየሱስ ስለ ሰውየውና ስለ ዓለም ሕዝብ ኃጢአት ሁሉ በመስቀል ሊሞት ወደዚያው እየሄደ ነበረ። ስለዚህ ሰውየው በእውነት ጌታን ቢከተል ኖሮ ነፃ ወደሚያወጣ ወደ ጌታ የመስቀል ሞት ይደርስ ነበረ። ነገር ግን ሰውየው ብዙ ሀብት ስለነበረው ፊቱ ጠቆረ፣ እያዘነም ከጌታ ተለይቶ ሄደ። ከዚህ ታሪክ ታላቅ ትምህርትን እናገኛለን። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ገንዘብን መውደድ የክፋት ሁሉ ስር ነው በማለት አስተምሯል። ጳውሎስ ጌታ ኢየሱስ ከሰውየው ጋር ያደረገውን ውይይት እንዳለ ደገመው ማለት ይቻላል። ገንዘብ ከዘላለማዊ ሕይወት በስተቀር ማንኛውንም ነገር መግዛት ይችላል። ከዚህ ታሪክ የምንማረው ሰው በሀብቱ ብዛት መንግሥተ ሰማይን መውረስ እንደማይችል ነው። ማንም ሰው በራሱ ጥረት ወይም ችሎታ ወደ መንግሥተ ሰማይ መግባት አይችልም። ከቁጥር 23 እስከ 25 ባለው ስፍራ ላይ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገራቸውን እናገኛለን። አዎ ግመል በመርፌ ቀዳዳ ለማለፍ አትችልም። ይህ በሰዎች ዘንድ ፈጽሞ የማይቻል ነው። ነገር ግን በእግዚአብሔር ዘንድ ሁሉ ነገር ይቻላል። ዛሬ ስለ ገንዘብ የሚናገሩ ብዙ አይነት አባባሎችን እንሰማለን። ገንዘብ ብዙ ነገሮችን ይገዛል። ነገር ግን መግዛት የማይችለው ነገር እንዳለ ማሰብ አለብን። አንድ ሰው ስለዚህ ነገር እንደሚከተለው ጽፎ ነበር። ገንዘብ አልጋን ይገዛል፣ እንቅልፍን ግን ሊገዛ አይችልም። ገንዘብ ምግብን ይገዛል፣
የምግብ ፍላጎትን ሊገዛ አይችልም። ገንዘብ መድኃኒትን ይገዛል፣ ጤንነትን ግን ሊገዛ አይችልም። ገንዘብ ቤትን ይገዛል፣ ቤተሰብን ግን ሊገዛ አይችልም። ገንዘብ አልማዝን፣ ወርቅን መግዛት ይችላል፣ ፍቅርን ግን ሊገዛ አይችልም። ገንዘብ ትልቅ የቤተ ክርስቲያን አግዳሚ ወንበርን ሊገዛ ይችላል፣ ነገር ግን ደህንነትን ሊገዛ አይችልም ብሏል። ጌታ ኢየሱስ ይህንን ወጣት በእርሱና በእግዚአብሔር መካከል እንደ ግድግዳ የቆመውን ብልጥግናውን እንዲያስወግድ ጠይቆት ነበረ። እንደ ተናገረው ጌታን ተከትሎ ቢሆን ኖሮ ገንዘብ ሊገዛው የማይችለውን ሕይወት ባገኘ ነበረ። እንደ ተናገረውም ኢየሱስ እርሱ ቸርና አምላክ መሆኑን በተረዳ ነበረ። ጴጥሮስም ይህንን ተመሳሳይ ነገር አስመልክቶ ሲናገር ጌታ ኢየሱስ እርሱን ከመገሰጽ ይልቅ ሁሉን ትተው ለተከተሉት ዋጋ እንደሚከፈላቸው በግልጽ መናገሩን ከቁጥር 28 እስከ 30 ባለው ላይ እንመለከታለን። ነገር ግን ብዙ ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ ይለናል ቁጥር 31። ይህ ጌታን የሚከተሉ ስለሚከፈላቸው ብድራት የተሰጠ መመሪያ ነው። ከቁጥር 32 እስከ 34 ባለው ውስጥ ደግሞ ጌታ ኢየሱስ ወደ ኢየሩሳሌም እያመራ መሆኑን እንመለከታለን። እንደሚሞት ያውቃል። ለደቀ መዛሙርቱም ይህንኑ በዚሁ ክፍል ይነግራቸዋል። እዚህ ላይ አንድ ነገር ልብ በሉ ወገኖቼ። ጌታ ኢየሱስ ስለ ሞቱ በተናገረ ቁጥር ስለ ትንሣኤውም ደግሞ ይናገራል። ከቁጥር 35 እስከ 38 ባለው ደግሞ የዘብዴዎስ ልጆች ያዕቆብና ዮሐንስም ወደ እርሱ ቀርበው መምህር ሆይ የምንለምንህን ሁሉ እንድታደርግልን እንወዳለን እንዳሉት እንመለከታለን። እርሱም ምን ላደርግላችሁ ትወዳላችሁ አላቸው። እነርሱም በክብርህ ጊዜ አንዳችን በቀኝ አንዳችንም በግራ መቀመጥን ስጠን አሉት። ኢየሱስ ግን የምትለምኑትን አታውቁም፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁን አላቸው ይላል። ይህ ታሪክ በማቴዎስ ወንጌል ውስጥ እንዳለ ታስታውሳላችሁ። እናታቸው መጥታ ለልጆቹ ይህን ነገር እንደጠየቀችም በዚያ ክፍል ውስጥ እንመለከታለን። ጌታም የሚጠጣውን ጽዋ የሚጠመቀውንም ጥምቀት መጠጣትና መጠመቅ ይችሉ እንደሆነ ሲጠይቃቸው እነርሱም እንችላለን አሉ። ይህንን ደግሞ ከቁጥር 39 እስከ 40 ላይ ባለው መመልከት ይቻላል። ከቤተ ክርስቲያን ታሪክም እንደምናነበው ያዕቆብ እንደተሰዋ እናውቃለን። ዮሐንስም በፍጥሞ ደሴት በግዞት ተቀምጦ እንደነበር ከዮሐንስ ራእይ እንረዳለን። በእርግጥ እንዴት ባለ አሟሟት እንደሞተ ባይታወቅም ከፍተኛ መከራ እንደተቀበለ አያጠራጥርም። ጌታ ኢየሱስ በግራውና በቀኙ ቦታ የለም አላለም። ነገር ግን ቦታው በዘፈቀደ ለሰዎች እንደ ፍላጎታቸው የሚሰጥ እንዳልሆነ ቁርጡን ነግሯቸዋል። ቦታውን የሚያገኙ ለቦታው ራሳቸውን ያዘጋጁ ብቻ ናቸው። ወንድሞችና እህቶች፣ በጌታ ከማመናችን የተነሳ ወደ እግዚአብሔር መንግሥት እንገባለን። ነገር ግን በመንግሥተ ሰማይ የሚኖረን ስፍራ የተለያየ ሊሆን ይችላል። ደህንነትን በጸጋ እናገኛለን። ነገር ግን ጥሩ ሽልማት ለማግኘት ከእኛ የሚጠበቅ የእምነት ሥራ አለ። ቁጥር 41 አስሩም ሰምቶ በያዕቆብና በዮሐንስ ይቈጡ ጀመር ይላል። ደቀ መዛሙርቱ የተቈጡት ዮሐንስና ያዕቆብ ለራሳቸው ምርጥ የሆነውን ቦታ ስለተመኙ ነበረ። ስለዚህ ጌታ ኢየሱስ ሌላ መመሪያ ሰጣቸው። ይህ ዓለም የሚጠቀምበት መንገድ እግዚአብሔር የሚጠቀምበት እንዳልሆነ አስተማራቸው። ከቁጥር 42 እስከ 44 ያለውንም መመልከት ይቻላል። የእግዚአብሔር ዘዴ ራሳቸውን ትሑት አድርገው ሌሎችን ለማገልገል የሚተጉትን መሪዎች ማድረግ ነው። የሁሉ የበላይ የሆነ የሁሉ አገልጋይ መሆን አለበት። ከዚህ ቀጥሎ ጌታ ኢየሱስ የዚህ ወንጌል ቁልፍ ቃል የሆነውን እንዲህ ሲል ሲናገር እንመለከታለን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉትም አልመጣም ይላል ቁጥር 45። ይህ ታላቅ መመሪያ በማቴዎስና በሉቃስ ወንጌል ተገልጿል። አንዳንድ ሰዎች የእግዚአብሔርን ቃል ፍጹምነት የሚክዱ አሉ። ምክንያቱም በወንጌሎች ውስጥ የተገለጡትን እውነቶች አያገናዝቡምና። ለምሳሌ ማቴዎስ ስለ 2 ዓይነ ስውራን ሲጽፍ፣ ማርቆስ ግን በአንደኛው ዓይነ ስውር ማለትም በበርጤሜዎስ ላይ ያተኩራል። ይህንንም ያደረገበት ምክንያት ንግግር ያደረገው በርጤሜዎስ ስለሆነ ነው። እንዲህ ይላል ከቁጥር 46 እስከ 52 ያለው። ወደ ኢያሪኮም መጡ። ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ
እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሠጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩንም አይዞ ተነሣ፣ ይጠራሃል ብሎ ጠሩት። እርሱም እየዘለለ ተነሣና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ፣ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። በርጤሜዎስ በተከፈቱ ዐይኖቹ እያየ ጌታን መከተሉ እጅግ የሚያስደስት ነገር ነው። ከዚህ የተነሣ ከጥቂት ቀናት በኋላ በርጤሜዎስ ጌታ ኢየሱስ በመስቀል ሲሞት ይመለከታል። ወዳጄ ሆይ አንተ በዚህች ምሽት መንፈሳዊ ዕውር ነህን? ጌታን በመስቀል ላይ ስለ ኀጢአተኞች ሲሞት አይተሃልን? ዛሬ ይህን ተመልክተ ወይም ተረድተ በሕይወት ኑር። እግዚአብሔር ሁላችንንም ይርዳን። እንግዲህ በጌታ የተወደዳችሁ ወገኖች እስካሁን ድረስ ከምዕራፍ 10 ብዙ ቁም ነገሮችን ተመልክተናል። ጌታ ኢየሱስ ስለ ጋብቻና ስለ ፍቺ የሰጠው መመሪያ ምን እንደሚመስል፣ ጌታ ኢየሱስ ሕፃናትን በመጠቀም 2 ጊዜ ትምህርት ስለ መስጠቱ፣ ጌታ ኢየሱስ ስለ አገልጋይ ወይም ስለ መሪ የሰጠው መመሪያ ምን የሚል እንደሆነም በስፋት ተመልክተናል። ስለዚህ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። ስለ አሰራሩ እጅግ አድርገን ጌታችንን እናወድሳለን። ለዛሬ የነበረን ትምህርታችን በዚህ ቢያበቃም የቃሉ እውነት ግን ሕያው ሆኖ ለዘላለም ይኖራል። በዚህ ቃል ደግሞ እንድንኖር፣ በዚህ ቃልም ደግሞ እንድንሠራና በጎ ፈቃዱን እንድናገለግል እግዚአብሔር ከጸባዖቱ እያንዳንዳችንን ይርዳን። በጸሎታችሁ ሁሉ ደግሞ አስቡን። ደብዳቤዎቻችሁ እጅግ ያበረታቱናል፣ ያጽናኑናልና ጻፉልን።